narrative ድርሰት ሕግ እንዲከበር የሚያደርግ ጠቅላይ ገዢው ነው። መከበር ሐሳባቸው ይፋለሳል። መፋለስ አቶ ለማ ወይዘሮ ጥሩነሽንና አቶ ከበደን አስማማቸው። ማስማማት ዓለም ተፈጠረች። መፈጠር ዳኛው ስለታመመ መዳኘት አልቻለም። ዳኘ መዳኘት ይዳኛል። ዳኛው ሌባውን ቀጣው። መቅጣት ምንም እንኳን ኢትዮጵያ የምትገዛው በንጉሥ ቢሆን መንግስቷ በሦስት ዋና ክፍሎች ተከፍሏል። እያንዳንዱ ክፍል የተወሰነ ሥራ አለው። ፓርላማው ሕግ ያወጣል። የአስተዳደር ክፍል ያወጣውን ሕግ እንዲከበር ያደርጋል። በፍርድ ረገድ ያለውን ማናቸውንም ሥራ የፍርድ ሚኒስቴርና ፍርድ ቤቶች ይሠራሉ። ኢትዮጵያ ጠቅላይ ሚኒስትር አላት። ዳሩ ግን የጠቅላይ ሚኒስትሩ ሥልጣን በጣም የተወሰነ ነው። የጠቅላይ ሚኒስትሩ ዋና ሥራ በእያንዳንዱ የመንግሥት መስሪያ ቤት ውስጥ መፋለስ እንዳይኖርና የአስተዳደሩን ስነ ሥርዓት በደንብ እንዲካሄድ የሚያደርግ ነው። ከዚህም በላይ በፓርላማውና በንጉሠ ነገሥቱ መካከል የሚደረገውን ግንኙነት የሚያስማማ ጠቅላይ ሚኒስትሩ ነው። በሁለት የመንግሥት መስሪያ ቤቶች መካከል መፋለስ የተፈጠረ እንደሆን ሁለቱን መስሪያ ቤቶች የሚዳኝ የሚቀጣና የሚያስማማ ጠቅላይ ሚኒስትሩ ነው። ጠቅላይ ሚኒስትሩ ለንጉሠ ነገሥቱ በቀጥታ ታዛዥ ነው። ጥያቄዎች የኢትዮጵያ መንግሥት ስንት ክፍሎች አሉት? የእያንዳንዱ ሥራ ምንድን ነው? ፓርላማው ምን አይነት ሥራ አለው? የፍርድ ሚኒስትር ዋና ሥራ ምንድን ነው? ኢትዮጵያ ጠቅላይ ሚኒስትር አላት? የጠቅላይ ሚኒስትሩ ሥልጣን ምንድን ነው? የአስተዳደር ደንብ የሚያወጣ ማን ነው? ጠቅላይ ሚኒስትሩን የሚሾም ማን ነው? ጠቅላይ ሚኒስትር በአሜሪካ መንግሥት ውስጥ አለ? ከፕሬዝደንትና ከጠቅላይ ሚኒስትር ማን ይበልጣል? This is the end of Unit 58.